የዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አልስማማም። እኔ ከእሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበለው መንገደኛ ቢበላ ይሻላል። ከእሱ ጋር ከምስማማ ከሴጣን ጋር ብባል ይሻለኛል። ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ገፏል። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አልስማማም። እኔ ከእሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበለው መንገደኛ ቢበላ ይሻላል። ከእሱ ጋር ከምስማማ ከሴጣን ጋር ብባል ይሻለኛል። ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ገፏል። የማናችሁ በጎች?
ኒሃው ሀሳ ችግር ካለ ጥሪ ምንም ጥቁር ቤት ነው ያልኩት። ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ። እኔ ነካኝ። አፍሽን ዝጊ። አፏን አትዘጋም እንዴች? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፍሽ። ምን? እኔ ነኝ የትም የምንዘላዘለው? አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተን ፍቅር 2 ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብኝ። የምለውን ሁሉ ትሰምኛለሽ። ትሰምኛለሽ። ምን አለ ጋብዙን ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታምጪ። ጋበዙኝ፣ ጋብዘውናል። ንግባ። ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምረው? በደንብ አድርጌ እገዛሻለሁ። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይህን ያህል ገረድ ያረግሻል? ሴት ስለሆንሽ ምን ያውቁ ነው? አትስሚው፣ ሲያፈጥ አፍጭበት በይው። ሰላም ጤና ይስጥልኝ። ይህ ሁልጊዜ ወደ እናንተ የሚደርሰው 2,400,000 ከመስከረም ጥያቄ ምልክት ነው። እኔ ኤልሳይድ ሲሆን ቀበጥ እንደዚህ ፏብዬ መጥቻለሁ። እንግዳችን በመሃል ደግሞ ኤርሚያስ አሻግሩ ቢነግደ ይባላለሁ። በሜካፑ ዙሪያ ባለባበስ የቬሎ ሁላው ፏፈሽ ያረገችኝ አስካረች እሷ ናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያረገኝ ያረበበሉ እቃዎችን ጸዳዴ ቡፌዎችን ያዘጋጀልን ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። በዚህ አድማጮቻችን እስክሪብቶ ትናንት በአጋጣሚ መስመር ላይ የገባው አድማጮቻችን ግጥሙን ጨርሶ ነውና ያን ግጥም እንቀጥልላችሁ። እሺ ኤልያስ፣ ሁለተኛ ሚስት ይቅርብህ፣ ተው በእናትህ ተው። አገባለሁ። አንተ በሁለተኛ ሚስት ዙሪያ እንዳትከራከረኝ። የጎደለኝ ነው ታውቃለህ። አንተ ይኸውልህ ግን አሁን አናስገባም ሰርገኛ ሌላ ታሪክ ገብቷል። እሱም አስቸጋሪ ናቸው እኮ። የመጀመሪያ ሚስቴን አሮጊቷን ሳገባት ራሱ ቀጥቅጠው ሊገሉኝ ነበር ቤተሰቦች። ባለፈው የሙሽራይን ጠፋ እዚሁ ሰፈር አናስገባም ሰርገ ወንድም። ኧረ ቆያችሁ ወንድማ ነው። ምን ናችሁ ነው? ሰላም ነው ብሮ፣ ሰላም ነው። ምን ለማለት ፈልጋ ነው? አልገባኝም። ሎሚዬ ማለት ጥሩ ስም የሰጠኝ መስሎ ነው
ያርጌንሽ እኔ ትሬንድ ስለሆነ ነው ያልኩሽ። ሌላ ነገር የምትዩ ምን እምቢ አትይም? አለመስጠት ነው እንደዚህ በለሚ እንዴት ትመስለኛል ነገር እንዴ? ታይ እንደው አራጀክ ተኛ በቃ እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም እንዴ? ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችን። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። ባንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ሳሰሙን አረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ? እሷ እኮ ለኛ አስበው ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዘዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው። ካገባሁኝ 3 ዓመት ነው። እዚህ ቤት እመጣለሁ ና እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው የምናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቦታ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ እንዴ ጨርሻለሁ። ብራዘር ሞተር በምን ነበር የሚነሳው? ይኸው በዚህ ነው የሚነሳው። ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣን። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። አንተ ያመሃል እንደ እያያነዳም እንዴ? እብደተኛው እኮ አንተ ነህ። ቀስ ብለህ ነዳ። ዝም ብሎ ትናገራለህ እንዴ? ደግሞ ጆተኒያ ምን ለማለት ፈልጎ ነው? ወይኔ ናቲ መሪውን። እሺ አሁንስ አልመጣም። እዛው ነው ሲግናል። ምንድነው ሼቲቪ? ምን ተነካክቶ ነው እንዴ? ግራ ገባኝ እኮ ነው። ምን አውቃለሁ። እርሶ ደግሞ እኔን ይጠይቁኛል እንዴ? እሺ ልጅ ሴት ነው መጥቶ እንኳን እንዳያስተካክልልኝ እንዴ? እንደፈረደብኝ ጣራ ይወጣ እንጂ በስተርጅና ነግሬዎታለሁ። በኋላ ከጣራ ላይ ወድቀው ነው ያገባኝ። 5 ብር 3 ኧረ 5 ነው በእናትህ እያያለን። እሺ ጨምርና መስኖ። እሺ የቤተሰብ ንብረት ነው ብራዘር። ምን እሺ ይሄው ተናግሬ ነበረ። የለም አይቼው መጣው። ዲሹ የለም። በስመ አብ ወልድ መንፈስ ቅዱስ ወሰዱት። ይሄ ሰላቢ ልጅ ነው ይዞብኝ ሄደው። እንዴ እሱ እንዴት ይነካል? ኧረ እባክዎትን ሳያዩ አይፍረዱ። በምን እርግጠኛ ነው? እሺ አንቺ ነሽ እንዲህ እያልሽ ልብ እየሰጠሽ ይኸው ዲሼን ወሰደብኝ። በቃ ይኸው ነው ሲግናል። በቃ ምንም የለም። ምን አምጪ ስልኩን ደግሞ እደውላለሁ። አምጪ አላበዛውም እንዴ? ወይኔ ኮራኔል ወይኔ አያነሳም ከነፈልሽ ተብሎ እንዲወራ ዘርቅ እንድትልኝ አያነሳም። ደግሞ ስራውን ስለሚያውቅ እስቲ ደውሉለት። ደግሞ እስቲ ደውሉ። ሂሳብ በኔ ነው። ሁላችሁ እየጠጣችሁ ድገሚ ብራዘር፣ ነግሬሻለሁ። ሰዓቱም ሄደ። የት ሂዶ ነው? እሺ መሸኩ። ወይኔ ልጄ አሁን የት ብዬ ልፈልገው? እሺ የት ብዬ ነው የምፈልገው? ሰካራም ክቡር ነው። አሁን በዚህ ጠጅ ፋዘርን ደልዬ ገብቼ እንደ ብቅል ግፍት ነው ምነው። ሰካራም አትበሉ፣ ሰካራም ክቡር ነው። ምንድነው የማየው እንዴ? ጭራሽ ዛሬ ደግሞ ጢምቢራ ዞሮ መጣ። ጠጥታ ነው አይደል? ማን ያለው አባዬ? እኔ ሰከርኩ? እኔ በፍጹም አባዬ አላደርገውም። በፍጹም ግባ እናተኛ፣ ጠዋት እናወራበታለን። እሺ ቆይ ከዛ በፊት ግን ምን አድርገው ነው ኤንቲቪ? ይኸውልህ ቀኑ ሙሉ ነው ሲግናል ሲል ነው ያለው። ምንድነው? አይ አንተ ነገር ይሄን ያው ተሽጣው እኮ ነው አባዬ ዲሹን። እኔው ማን ነገርህ አንተ እንደሸጥኩት እንዴ? እኔማ ያልባንናችሁ መስሎኝ ነበር። ዝም በል አንተ ሽማግሌ አትዋሽ። እኔ አንድ የሸጥኩት ደግሞ እኔን ብለህ ታካክሳለህ። የራሴን ነው የሸጥኩት። በዚህ እድሜሽ ትዋሻለሽ እንዴ? ራሴ አይደለም እንዴ ያንቀለቀልኩት? እኔ እኮ ነኝ
ነኝ የሸጥኩት አንዴ። ሰላም እኔ ላሌሳ አራጋ ወልደ ሀጎስ ነኝ። ዛሬ ቀጥታ እንዳሻው ቲቪ ፕሮግራም መጥቼላችኋለሁ። 1 ሜትር ላይ የተንጣለለ የዱባይ ዲዛይን የያዘ አስፋልታችንን በ5 ሚሊዮን 500 ሺህ ሲደመርና ተደምሩት አስመርቀናል። ከቀጥታ ስርጭታችን ጋር ሄሎ ዳዊት ጦርጳ እሱ ይዞላችሁ ቀርቧል። ወደ ፕሮግራሙ ጤና ይስጥልኝ። እንዴት ኖት? አዎ ወንድማችን እንዳለው ነው። በ1 ሚሊዮን 946664 ሜዳ ላይ ያረፈውን አስፋልታችን 1 ሜትር የማይሞላውን ነው አስመርቀናል። ዛሬ ደስ የሚለው ነገር ዋና አለው፣ ጂም አለው፣ የተለያዩ ነገሮች አሉ። የሚገርም ሲኒማ ሁሉ ነገር ያካተተና በተንጣለለ ሜዳ ላይ ነው ያረፈው። ወንድማችን አንዳንድ አሳቦችን ይሰጣል። እንዴት ነው ወንድሜ? ሰላም ነው? ሰላም ነው። እስቲ ስለ አስፋልቱ ስላለ አዲስ እና ጠቅላላ ያሉ ሀሳቦችን እስቲ ሼር አድርገን። አስፋልቱ እውነቱን ለመናገር አሪፍ ሁኔታ ነው። ፒስታ ነበረ የተወሰነ ቀንሷል። ፒስታነቱ አሪፍ ነው። በቃ ይሄ ውሃ ፍሳሹ ምናምን እንዳለብሽ ምንድን ነው? ወይኔ ዝም በመስሎኝ ነበር። ይቅርታ አባቴ። አንተ ባህሪ ላይ ተሸካሚ ነው ማለት ነው። አረ ላይፍ ነው ብራዘር። ሂድ። በነገራችን ላይ ሌላ አስደሳች ዜና አለ። በኤምፔሳ ካሽ ጓብ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ሲያደርጉ 10% ቦነስ ያገኛሉ። በኤምፔሳ የመብራት ክፍያችንን እንክፈል። እንዲሁም የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጧችሁ የኤምፔሳን ኦፊሻል የቲክቶክ አካውንት ፎሎ ማድረግ እንዳይረሱ። እንኳን ደስ አላችሁ እያልን በጥይት እኮ ነው የሳቱኝታች። ለምን እንዴ? ስንት ሚሊዮን ብር ያወጣም ብለው ወሰዳችሁ ብለው አሉ። በቃ ባስኬትቦል እናደርግላችኋል። እና ሰውየው ልጅ ሊያገባ ይፈልጋል። ለመሆኑ ምን አለው? ሮይሱ ገና ሲወርድ ሰውየው በቃ እዚህ ግባት ነው። አጠር ያለ ነው። በጣም ነው የሚቆነነው። እጁ ላይ የሚያደርገው ሰዓት ስንት እንደሆነ ታውቃለህ? የኢትዮጵያ ሀብታም ያን ሰዓት አርጎት አይተህ ታውቃለህ? እሱን ተውና ስለ መኪናው ንገረኝ። ሮይስ ሲወርድ 6 እና 8 አጃቢ ነው። እኔ አልዋሽም። እኔ ያለ መረጃ ያለ እንደኔ አጃቢዎች አሉት። ታጅቦ ነው የሚገባው፣ ታጅቦ ነው የሚወጣ። አንተ ነህ ታጅቦ የምትገባው። ሁልጊዜ ባዘቦት የሚያደርገው ሰዓት ስንት ይመስላችኋል? $650,000 ነው። እያነገርከኝ ያለው ሳክስ መሆን አለበት። አንተ ካካ ይሄን ያህል የምትዋሽወጥህ ሰው ጠበቃ የለውም ብለህ ነው? ምን ቢያደርግልህ ነው እንዲህ የምታካብደው? ምንም አድርጎልኝ አይደለም ብለህ ምንም አድርጎልኝ አይደለም። ምንም ያደርግልኛል ብዬ አስቤ አይደለም። የእሱን ልብሶች የሚያደርጋቸውን አይተሃል? ፕራዳ ምናምን ነው የሚንቀሳቀሰው። ጫማውን አይተዋል? ያንተን ካየው አይበቃም? ውሃ ተጠጣበታለህ። ተመልከተው በኔ ጫማ። አንተ አያ በዚህ ውሃ ሞልተህ ትጠጣለህ። ብርጭቆ ከብርጭቆ ይሻላል የኔ ጫማ። ቆሻሻ ዋት ሄሎ ናማ ቁርናስ እንዴት ነው? አንተ ምን ሆነህ ነው? ቀብር ላይ ያላየሁ እንዴ? ማን ሞተ ደግሞ? እንዴ ማሞቱ ይለኛል እንዴ? ያ ታክሲ ረዳቱ ነው በላቸው። ወይኔ በእናትህ መኖር ነበረብኝ እንዴ! የሚገርም ቀብር አመለጠ። በእናትህ መኖር ነበረብኝ። እና እንዴት ነበር ብታይ ማለት ነው። ሹፌሩ በቃ አስነባል ነው የምልህ። እረፍት ልሰጠን መሰለህ። በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም። በቃ አልቻልንም። እኔ ወርጄ ይሻገራለሁ አደባባዩን እንለፋቸው። ይሄ ትርፍ ሲጭኑ ምናምን ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው ብታይ አልቻለም። በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም። በቃ ቀወጥስ ነው የምልህ። ፍርፍር ተራ ሄደን እንብላ። በቃ የማይለው ነገር የለም። በቃ እንያዝበት በለኝ የሉም በለኝ ወዳጄ። በቃ አልቻልንም ነው የምልህ። ሲያሳዝን ብታይ በቃ ሰልስት አብረን እናመሻለን። በቃ ሰልስት እንሄድና እናመሻለን። መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው። ያስለቅሰናል። የምር ዶክተር ምንድነው ችግር? ውጤት እንደሚያሳየው አንጅታል ደብል ነው። ለጊዜው ማስታገሻ አይንን ወጋል። አይንን እንዴት ነሽ? ልክ ነገር ፈልጌ እኮ ምንድነው እሱ? አርግሻለሁ። ያውም መንታ ደብል ነው። ሳላንቻ ስቴዲየም አጎላላንቻ የተማርባራ ስቴዲየም ያንን 40 ብር ነው።
እና ዶክተር ምንድነው ችግሬ? ውጤት እንደሚያሳየው ተፋንጀት አለብህ። ደብል ነው? አዎ ደብል ነው። ለጊዜው ማስታገሻ አይንን ወጋል። አይንን? አዎ። እንዴት ነሽ? ልክ የሆነ ነገር ልነግርህ ፈልጌ እኮ። ምንድነው እሱ? አርግሻለሁ። ሄጂያ ያው መንታ ደብል ነው? አይ አላንቻ ስቴዲየም አጎና ላንቻ የትም 40 ብር ነው። ስቴዲየም የምን 40 ብር ነው? ታሪፉ 20 ብር ነው። አፍንጫህ ላይ ወርውሬልህ እወርዳለሁ። ሲመሽ ደብል ነው እናቱ። ካልተመቸሽ መውረድ ትቻለሽ። ሲመሽ ደብል ነው። ጠራራ አይደል እንዴ? ደብል ለሳፋሪኮም ነው አባቴ። ሰጥል ሳፋሪኮም ደብል ዳታ የተሰኘ ካምፔኝ አዘጋጅቷል። ይኸውልህ የ15 የ30 እና የ100 ብር ፓኬጅ ስትገዛ እጥፍ አድርጎ የሚሰጥ ማለት ነው። ብርሽንም ሴቭ አድርገሽ ተጨማሪ ዳታ ማግኘትሽ አለም አይደለ? ለቀላል መንገድ ደግሞ ኤምፒኤስ አፕሊኬሽንን መጠቀም ነው እናት። ከታሪፉ ውጪ አባ ታክሲን ታከራያታለህ? ይቻላል። ግን ለምንድን ነው የፈለጋችሁት? ጓደኛዬን የውሸት ታሟል ብለን ከተማውን እየዞርን ልንለምንባት የኢትዮጵያን ሕዝብ ጅል አደረጋችሁት እንዴ? ዝም ብሎ የማይሰጣችሁ? አዎ ግን መሞከር አይከፋም። እሺ ነገ በዚህ ሰዓት እዚሁ እንገናኝ። እሺ በጣም እናመሰግናለን። ሰውን ለመርዳት ሰው መሆን በቂ ነው። ከታች የምትመለከቱት ታዳጊ እርዳታ ያስፈልገዋል። 5ም 10ም ያላችሁ ተባበሩ። ቆይ እስከሆነ የት ሄደው ነው ታክሲን ይዘው? እንደፈራሁት ምንም ብር አላገኙም ማለት ነው። እንዴ አባት ቆይተው ምንድነው? ታክሲ ሴታለች። ትናንት በጣም ብዙ ብር ስለሰበሰብን ታክሲን የት እንዳረግናት አላወቀንም ነበር። ለማንኛውም ቀለል ያለች 10 ሚሊዮን ብር ነች። ቁርስ ብላባት። A few moments later ስለ አይነ ብርሃን ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙኝ? አዎ መጣሽ። ነይ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድነው? አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚች ቤት እንደዚህ አልራመድ። ወይኔ ሰው ማጣ ሰው ነይ። እሺ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይት አሉት። ምንድነው ደግሞ እሱ? ሪንግ ላይት አቁም። በዚህ አይነት እንጀራ ጋግረው የማያውቁም ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ እኮ አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል ለፋሚሊ። ቤቶትን ሪፖርት ባላስደርግቦት ሻዶባ ሮዝመሪ 6 መርማሪ 9 ዘገጁ አብዶ ከነፈልሽ ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ ቆራ ላይሽ ተገድጄ ወይ ቡስ ዛሬም እየተንከረፈፍክ ነው አይደለ? አረ ቦታዬ ላይ ነኝ እኔ ምንም ከማንም ጋር ከመርማሪ ስንዱ ጋር የተመደብኩት ቦታዬ ዝግጁ ነኝ እኔ። ትሰማኛለህ? ልክ እንደባለፈው ምስጠተ ስጋ ላይ ሆነ የሚሽን ፌል ቢያደርግ ወየውልህ። አረ በዛ በሚያምረው ሽንጧ አዎ ልክ እንደ ሀረር ሰንጋ ስጋ ወዝቦዝ በሆነው ከንፈሯ አዎ ቡስ የተሳለ እስኪመስል ድረስ ጉጭ ባለው ደረቷ እሱ ራሱ ተመሰጣ ተጠርጣሪው አምልጥና አንተ እንግዲህ ልጅ። አረ እኔ ምንም አልተመሰጥኩም። እኔ ስራዬ ላይ ነኝ። ይምጣ፣ በእኔ በኩል ሬዲ ነኝ። ይምጣ፣ እየጠበኩት ነው። በቃ መርማሪ ጆጆ ያዘው እንዳመልጥ ያዘው። ቦስ በእጅ ያስገብቻታለሁ። አንተ ጀለንጎ ጠርዝ ፊት ዛሬም አላማ አንስተ በተጠርጣሪው ፋንታ ባልደረባህን አጠመድክ አይደለ? እኔ አላማ ምንድነው ታዲያ ቦስ?